ውድ የቻናሌ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ነባሮች ደግሞ ስለምታበረታቱኝ በጣም አመሰግናለሁ። ለዚህ ቻናል አዳዲሶች ደግሞ ሰብስክራይብ ማድረጋችሁን አትርሱ። ዛሬ የምንሰራው የመጥበሻ ሽሮ ነው። አሁን ቀጥታ ወደ አሰራሩ እንሄዳለን። ወደሚያስፈልጉ ግብአቶች እዚህ ጋር ሽንኩርት አለኝ። እዚህ ጋር ደግሞ ሽሮ አለኝ፣ ነጭ ሽንኩርት እና ዝንጅብል፣ እዚህ ጋር ቲማቲም፣ እዚህ ጋር እንደምታዩት ደግሞ ማጅ አለኝ፣ እዚህ ጋር ቃሪያ አለኝ፣ ዘይት ሽሮዳቸው እንግዲህ ቀጥታ ወደ አሰራሩ እንሄዳለን። በመጥበሻ ነው የምሰራው ዛሬ። ጥብስ ካለልኝ በኋላ ዘይት ጨምራለሁ ማለት ነው። ትንሽ ሽሮ ነው የምሰራው። ትንሽ ጋል ስላላለ ይሄን ያክል ከተጠበሰ ዘይት ጨምራለሁ። ሽንኩርት ብሏል እንደዚህ ከዚህ በፊት የሆነች ልጅ ሞዘዝ አድርገሽዋል በደንብ ጥብስ ታርጊ ብለሽኛል። ኮሜንት ላይ ታስታውሻለሽ። ሙሉ ለሙሉ ስሰራ እንትን አልልም፣ ቪዲዮውን እያቋረጥኩ ነው እናንተን ለማሳየት እንጂ ማለት ነው። ስለዚህ ይሄው ከዛ ቲማቲም እንጨምራለን። ሽሮይቱ ትንሽ ስለሆነች አላበዛም። በአንድ እጄ ካሜራ ይዤ ስለሆነ የምሰራው ብዙ አልተመቸኝም። ያው እያያችሁ ነው ብዬ ታደርጋለሁ። ሽሮዬ የኢትዮጵያ ንጉስ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱ ነቶቼ። ታያችኋል፣ ጥብስ አድርጌዋለሁ በደንብ። ከዛ ሽሮዬን እንጨምራለሁ።
የፈላሁት ሽሮ የሞቀ ውሃ ነው መጨመር ያለብን። ሽሮ ትንሽ ስለሆነ ነው። ትንሽ መጥበሻው ትልቅ ነው። አነስ ያለች መጥበሻ ብትሆን የተመረጠ ነበረ። ቪዲዮውን አጠር ማድረግ ይቻላል፣ ግን እንደ እንትን እንዲላችሁ ብዬ ቪዲዮውን ሰጠትኝ። ነው ሽንኩርቱ ላይ ግን ያዝ እያደረኩ ነው የሰራሁት። በጣም ምጥን ያለ ሽሮ ነው የምንሰራው። መጥበሻው ትልቅ ነው፣ ሽሮው ትንሽ ነው። መጥበሻው ደግሞ ትልቅ ነው። ያው ትንሽ መጥበሻ ስለሌለኝ ሰው ባለው ነው። ለዛ ነው ውዶች። ይሄን ከሆነ ያው ከልሼ እንዲበስል ባደርገውም ችግር የለም። እሳቱን ቀነስ አድርጌ ብተውም ችግር የለም ማለት ነው። ውሃ ጠብ እያደረግን እሽት አድርገነዋል። አድርጌዋለሁ እንደምታዩት። ይሄ እየጨመርኩ ያለው ውሃ ቀዝቃዛ አይደለም፣ ውሃ ነው። የሀበሻውንም የአረቡንም ምግብ እንግዲህ የማውቀውን እየሰራሁኝ ወደ እናንተ አቀርባለሁ ማለት ነው ወዶቼ። ከእናንተ የሚጠበቀው ላይክ፣ ሼር፣ ሰብስክራይብ ማድረግ ነው። ቪዲዮውን ከተመቻችሁ ላይክ እና ሼር፣ ሰብስክራይብ፣ አስተያየታችሁን ደግሞ ኮሜንት ላይ አስቀምጡልኝ። አመሰግናለሁ። እንግዲህ ከደን እናደርጋትና እሳቷን ቀነስ አድርገን በደንብ ይበስላል ማለት ነው። ታያችኋል ወዶች ያለች ነው። ቆንጆ የማይበሰለኝ ነው ሽሮአችን። እንደዚህ የሚያምር ቆንጆ ሽሮ ምጥኑ የሚያምር ሽሮ ከፈለጋችሁ ደግሞ የሚገኘው መካ ነው። ማንኛውንም ባትና እሸጣለሁ። ሳውዲ አረቢያ መካ ነው የሚገኘው። ጅዳና ጣይፍ መካ ደርሳለሁ። በርበሬ ሽሮ፣ የምግብ ቅቤ፣ የፀጉር ቅቤ፣ የቅባት ኪሎች ወዘተ የመሳሰሉትን የምትፈልጉ ካላችሁ ኮሜንት ላይ አስቀምጡልኝ፣ አድርሳለሁ ማለት ነው። ቅቤ አልጨምርም። ትንሽ ዘይቱ በዛ ያለ መሰለኝ። ቅቤ መጨመር አልፈልግም።
ዶሯችን በደንብ በስላለች። አሁን ምንድነው የሚያስፈልገን? ቅቤ ነበረ። ቅቤ ዘይት አለው። ትንሽ ዘይቱ በዛ ብሏል። አያስፈልግም። ቃሪያችንን ጣል እናደርጋለን። የሚያክል ከበሰለ ይበቃዋል። ሽሮአችን በዚህ መልኩ ደርሳለች ማለት ነው።